ሰበር መረጃ አሜሪካ በይፋ የኢራንና የእስራኤልን ጦርነት ተቀላቅላዋለች። ዶናልድ ትራምፕ ባዘዙት ትዕዛዝ መሰረት ሌሊቱን ኢራን በከፍተኛ ሁኔታ ስትደበደብ ማደሯ ተሰምቷል። የአሜሪካ የአየር ኃይሎችም በኢራን 3 የኒውክሌር ጣቢያዎችን የደበደቡ ሲሆን በዚህም በፎርዶ በናታንዝና በኢስፋሃን ተሳካ የተባለ የአየር ጥቃት መፈጸሙና የኒውክሌር ሳይቶች ከባድ የተባለ ጉዳት እንዳስተናገዱ ተሰምቷል። ተከትሎ ታዲያ በርካታ ሀገራት ከኢራን ጎን መሆናቸውን የገለጹ ሲሆን አሁን ላይ የመን በይፋ ወደ ጦርነቱ ተቀላቅያለሁ፣ ምንም አይነት የጠላት መርከብ በኔ ቀጠና ውስጥ የሚያልፍ ከሆነ ዋጋውን ያገኛል ሲሉ ትዊት አድርገዋል። እዚህ ባለፈም የኢራን አብዮታዊ የጥበቃ ኃይልም ታዲያ አሜሪካ ከባዱን ዱላ ትቀምሳለች፣ እርምጃችንን እንወስዳለን፣ የአሜሪካ ኢንተረስቶች በሚድል ኢስት ካሁን በኋላ አይኖሩም ብላለች። ጥቃት ከተፈጸመ በኋላ ዶናልድ ትራምፕ መግለጫ እየሰጡ ሲሆን በዚህም አሁን ላይ ለኢራን የሚቀራት ሁለት ጉዳይ ነው። የመጀመሪያው ሰላምን እንዲመርጡ ነው። ካልሆነ ግን ባለፉት 8 ቀናት ካጋጠሟት በላይ ከባድ የተባለ እርምጃ ይወሰድባታል ብለዋል። አጠቃላይ አሁን ላይ በሚድል ኢስት ያለው ጦርነት እየተባባሰ ይገኛል። አሜሪካ በይፋ እዚህ ጦርነት ውስጥ መግባቷን ተከትሎ የኢራን ጦር ምን ይመልሳል የሚለውን አብረን የምናየው ይሆናል። መልካም ቀን። አሜሪካ ጦርነቱን መቀላቀሏን ተከትሎ ታዲያ ቀይ ባህር እጅግ ትኩሳት የበዛበትና የጦርነት ሜዳ ለመሆን እየተንደረደረ ይገኛል። አሜሪካም ሆኑ ኢራን ይህንን ጥቃት የሚፈጽሙትም በቀይ ባህር ዙሪያ ላይ እንደሚሆን በሰፊው እየተገመተ ይገኛል። የየመን ኃይሎችም ሐሳባቸውን ሰጥቷል። ምንም አይነት በእኛ የውሃ ቴሪቶሪ ማለትም በቀይ ባህር አካባቢ የአሜሪካም ሆነ የአጋሮቿ ንብረቶች ወይም ደግሞ መርከቦች የሚጠጉ ከሆነ ዋጋቸውን ይቀምሳሉ፣ ክንዳችንንም እናሳያቸዋለን እያሉ ይገኛሉ። ይህ ጦርነት ታዲያ ወደኛ ሀገር ቀጠና በሰፊው እየመጣ መሆኑን መታዘብ እንችላለን። አሜሪካውያን ከሌሊቱ የዶናልድ ትራምፕ ውሳኔና ጥቃት በኋላ ሶስተኛው የዓለም ጦርነት አይቀሬ ነው በሚል ስጋታቸውን እየገለጹ ይገኛሉ። ትራምፕን የመረጥነው ጦርነትን እንዲያስቆምልን እንጂ እንዲያስነሳ አይደለም ሲሉም ተደምጧል። ኢራናውያን በበኩላቸው ከአሁን በኋላ አሜሪካ የኛን ክንድ በሰፊው ትቀምሳለች፣ እኛም አቅማችንን እናሳየን፣ ለዚህ ምስክራችን ደግሞ አላህ ነው እያሉ ይገኛሉ። ለመደው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢትዮጵያን አስመልክቶ ሐሰተኛና ሙሉ በሙሉ ውሸት የሆነ መረጃን ማሰራጨታቸውን በዚህ ሰዓት እየተመለከትን እንገኛለን። ታላቁ የኢትዮጵያ የህዳሴ ግድብ እንደሚታወቀው በኢትዮጵያውያን ላብ በኢትዮጵያውያን አንጡር ሀብት የተገነባ ግድብ መሆኑ ይታወቃል። ይሄንን በመካር ታዲያ እሳቸው አሜሪካ ፋይናንስ ያደረገችበት ግድብ ሲሉ በዚህ ትዊት ላይ ገልጸዋል። ይህ ትዊት ኢንጀነራል የሚለው በአፍሪካ በተለያዩ ቦታዎች ላይ ሰላም እንዲመጡ የተለያዩ ስራዎችን ሰርቻለሁ፣ ለዚህም ታዲያ የኖቤል ሽልማት ይገባኛል የሚል ሐሳብን ካንጸባረቁ በኋላ በኢትዮጵያና በግብጽ መካከል ሊፈጠር የነበረውን ጦርነት አስቆሚያለሁ፣ በዚህም አደራድሬ አስማምቻቸዋለሁ ሲሉ ጭራሽ ያልተስማሙትን ሀገራት እንዳስማሙ አድርገው ገልጸዋል። ይህ ብቻ አይደለም፣ ታላቁ የኢትዮጵያ የህዳሴ ግድብ በናይል የሚፈሰውን ፍሰት ይቀንሳል፣ በዚህም ታዲያ ግብጽ ትጎዳለች የሚል ሐሳብን ካንጸባረቁ በኋላ ይህንን ግድብ ደግሞ ፋይናንስ ያደረገችው አሜሪካ ነች የሚል ሐሳብን ከተውበታል። ይህም ታዲያ ሙሉ በሙሉ ውሸት መሆኑ ሁላችንም የምናውቀው ነው። እንደዚህ አነጋጋሪና አወዛጋቢ ከዚህ ባለፈም ደግሞ ፍጹም ሐሰት የሆኑ መረጃዎችን ዶናልድ ትራምፕ ከቅርብ ጊዜ ወዲህ በተደጋጋሚ ሲያሰራጩ እንደነበር ይታወቃል።